ምን እያለ ደጋግመን አየን እንደውነት ስናየው በዛው ጮህን ተጫጫሁ ሁለታችን ሰው የለ ሞዴቂያ ስለሌለ ፕላስቲክ ወጥራለሁ ይሄ ነበር ያሰብኩት ደርሶሻል ሲሉኝ ጨርሶ ፌንት ተጫው ኢትዮጵያ ውስጥ ሎተሪ የተጀመረው በጣሊያን ጊዜ እንደሆነ ነው የሚነገረው። ሎተሪ ለማህበራዊ አገልግሎት የተጀመረው አዲስ አበባ የውሃ ፕሮጀክት ለማድረግ ነው። ከዛ በኋላ በተለያዩ ሰዎች ሎተሪ ይካሄድ ነበር። በመጨረሻ የብሔራዊ ሎተሪ አስተዳደር በ1954 ተቋቋመ ማለት ነው። የመጀመሪያው ሎተሪ የመደበኛ ሎተሪ መስከረም 1 ለገበያ ዋለ። ታህሳስ 29 ቀን 1954 በአሁኑ ጃን ሜዳ ሎተሪ ወጣ ማለት ነው። ስለዚህ ሎተሪ ሲጀመር በ50 ሺህ ብር በ1954 5 ቅጠሎች ነበሩት። እነዚህ 5 ቅጠሎች 10 ሺህ ብር ነበር የሚያሸልሙት እና በቀድሞ ኤርትራ ክፍለ ሀገር ውስጥ ነው 5 እድለኞች አንድ ትኬት ስለገዙ የመጀመሪያዎቹ እድለኞች 10 ሺህ ብር ያገኙ 5 እድለኞች ናቸው ማለት ነው። ሎጎዋ ቆልማሚት ነች በአማርኛ ስሟ። የምትገኘው ሐይቅ ዳርቻ ነው። ሐይቅ ውስጥ አፏን ከፍታ ነው የምትሄደው እና አፏን ከፍታ ስለምትጓዝ አሳ ሊገባ ላይገባላት ይችላል። ስለዚህ የእጣ ምሳሌ ነች ማለት ነው። ሎተሪ 2 ዓላማዎች አሉት። አንደኛው የሎተሪ ስራ ህግና ስርዓትን ተከትሎ እንዲካሄድ ማድረግ ነው። ይሄ ማለት ምን ማለት ነው? ግለሰቦች ተነስተው ሎተሪ ያዘጋጁ ህብረተሰቡን እንዳይዘርፉ ማድረግ ማለት ህብረተሰቡን ከማህበራዊና ከኢኮኖሚያዊ ቀውስ ይታደጋል ማለት ነው። ሁለተኛ በተለይ በፕሮሞሽን ስራ የሚሰሩ አካላት ምርቶቻቸውን እና አገልግሎታቸውን ሲያስተዋውቁ ፍቃድ እንሰጣለን። በዛ በተሰጠነው ፍቃድ መሰረት ስለሚሄዱ በኢኮኖሚ ውስጥ የሚደረገውን ውድድር ፍትሃዊ ያደርገዋል ማለት ነው። ሌላው አሁን የምንሰጠው ሽልማት እያደገ በሄደ ቁጥር ሽልማት የሚያገኙ ሰዎች በኢኮኖሚ ውስጥ ኢንቨስት ማድረግ ይችላሉ። ኢኮኖሚ ውስጥ ኢንቨስት ሲያደርጉ አንደኛ ለራሳቸው ስራ ይፈጥራሉ፣ ሁለተኛ ለሌሎች ዜጎችም ስራ ይፈጥራሉ። ይሄ ስራ እንዲፈጠር ያደርጋል ማለት ነው። ለመንግስት ፈሰስ የምናደርገው ስለዚህ በዚህ ገንዘብም መንግስት ለልማት በሚፈልገው ለማህበራዊና ኢኮኖሚ ልማት በሚፈልገው ስራ ላይ ስለሚያውለው ይህም ትልቅ ድርሻ የራሱን አስተዋጽኦ ያደርጋል በኢኮኖሚ ላይ ማለት ነው። ሎተሪ በዋነኝነት በሁለት አይነት ነው ያሉት። አንደኛው አይነት ሎተሪ እዛው ደንበኛው እድሉን የሚያውቅበት ፈጣን እና ቢንጎ የምንላቸው ማሸነፍ አለማሸነፉን የሚያውቅበት ነው። ሌላኛው አይነት ሎተሪ ደንበኛው ሎተሪ እጣውን ከገዛ በኋላ የእጣ መውጫ ቀኑን እዛ ሎተሪ ላይ አውቆ በእጣ መውጫ እለት አሸናፊነቱን የሚያውቅበት ነው ማለት ነው። ያው እኛም የተለያዩ ሁሎችም እንይዛለን። ያው በብሔራዊ በተመረጡት ነገር ባልጠፉ ሁሎችንም እንይዛለን። በመደበኛም በሎቶም ያው በሁሉ በተመረጡት ነገር ሁሎችንም ምን በቃ ገበያ ላይ በማለት ነገር ሁሎች በትንሽ ወጪ አይደለም የሚሰራው፣ ብዙ ወጪዎች አሉት። አብዛኛው ወጪ ነው የሚሆነው። ከፍተኛ ወጪውን የሚወስደው የእጣ ክፍያ ነው። ከጠቅላላ ሽያጩ 45% እጣ ነው የምንከፍለው። 17.5 ኮሚሽን ነው የምንከፍለው። 14 እስከ 15% ህትመት ነው፣ የትኬት ህትመት ነው። ይሄን ሁሉ ስንደምረው ወደ 75 እና ከዛ በላይ በመቶ እነዚህ መደበኛ ወጪዎች ናቸውና እነዚህ ይወስዳሉ ማለት ነው። ብዙ ሰዎች ሳገኛቸው ምንድነው የሚሉኝ? ወረቀት ሸጣችሁ ምን ስራ አለባችሁ? ወረቀት አይደለም የሚሸጠው፣ ብዙ ነገር ነው የሚሸጠው። የመጀመሪያ ወረቀቷ ገጽታዋ ነች። እዛች ወረቀት ላይ ተስፋ አለ። 1 ሚሊዮን ብር፣ 2 ሚሊዮን ብር፣ 3 ሚሊዮን ብር አገኛለሁ ብሎ ተስፋ አለ። ሶስተኛው የሎተሪ ገጽታ ልማት ነው። የብሔራዊ ሎተሪ አስተዳደር ከወጪ ቀሪ የሚያገኘው መንገድ ነው የሚሰራበት፣ ጤና ጣቢያ ነው የሚሰራበት፣ የተለያየ ተቋም ነው የሚሰራበት። ብዙ ዘርፎች አሉ። ያፈራናቸው ደንበኞቻችን ብዙ ናቸው። በሚሊዮን የሚቆጠሩ ደንበኞች ነው ያሉን።
ብዙ መቶ ሺዎችና ሚሊዮን ብር ያገኙ ደንበኞቻችን ደግሞ ብዙ ናቸው፣ እጅግ በጣም ብዙ ናቸው። በተለይ ከቅርብ ጊዜ ወዲህ ደግሞ እጅግ በጣም እየበዙ ነው የመጡት። 5 ሚሊዮን ይሁን ወይስ 2 ሚሊዮን? 5 ሚሊዮን ይሁን። ያው በድል ስለሆነ የሚደርሰው ሞክራለሁ። ሎተሪ ቢያንስ በሳምንት አንዴ ቆርጣለሁ። የበዓላት ሎተሪ ነው ቆርጬ የማውቀው። በቃ ሎተሪ ጌም ነው። አንድ ቀን ደርሰኛል ብዬ አስባለሁ። ቆርጫለሁ። የፋሲካ ቢደርሰኝ ደስ ይለኛል። የእድል ጉዳይ ነው። ደረሳቸውም ሰዎች ያየውም ሰው አለ። እንደዚህ ማስተዛዘኛ ስናወጣ ያዩዋቸው ሰዎች አሉ። ብሔራዊ ሎተሪ የተኛውም እድልን እሞክራለሁ። ለወደፊቱ አላማ አለ። አንድ ቀን ይደርሳል የሚለው ግምትም አለ። ተስፋ ቆርጬ አላውቅም። ፈጣን ደስ ይለኛል። በወር አንዴ ምናምን ቆርጣለሁ። በፈጣን የደረሰው ሰው አጋጥሞኝ ያውቃል። ያው ሎተሪ ብዙ ጊዜ ቆርጣለሁ። በትንሹ በሳምንት አንዴ በወጣው ሰዓት ቆርጣለሁ። አስገድዶኝ ማለት አበረታቶኝ አስቆርጦኝ በደንብ አድራሻዬን ውሰጂ ያለኝ እሱ ገጠመኝ ነው ማለት ምንም ሳይኖር ያው የ2001 ለእድለኛ የምንሸልመው 60 ሚሊዮን ብር በላይ ነው የሚሆነው። በአሁኑ ሰዓት ግን በ2006 ከ4 እጥፍ በላይ አድጎ 265 ሚሊዮን ብር በላይ ነው የሸለመው። ኢንጂነሪንግ ተማሪ ነኝ። ልክ ተመርቄ እንደወጣው ራሴን መለወጥ ፈልጋለሁ። ድርጅት ተቋቁሜና ለዛ ያ እንደ መነሻ እንዲሆነኝ ብዙ ጊዜ ቢደርሰኛል ቆርጣለሁ። እኔ ምንም ላልሰራበት እችላለሁ፣ ግን የራሴ የሆነ ነገር እንዲኖረኝ ቤት ወይ መኪና ምናምን ገዛታለሁ ብዬ ነው የማስበው። ያ እንግዲህ 5 ሚሊዮን ብር ቢደርሰኝ እኔ ያው የሥራ ልምድ ስላለኝ ያ ምን ላይ እንደማውላ አውቃለሁ። ስለዚህ በደንብ በስነ ስራ ከተጠቀምበት ይለውጥ ይችላል። የተለያየ ያው ትንሽ ራስን መለወጥ ነው፣ ቤተሰብን ማገዝ ነው። ይተርቡኛል። እንደው ምን እያሉ ነው የሚተርቡ? ይተርቡኝ የሰራሹ ለቁማር ነው፣ ሌላ ነገር ምን ዛሬ ካሶት አይደለም። ዛሬ እንዴት ነው? እንኳን ደስ ያሉት፣ እንኳን ደስ ያሉት። ቁማር እንደሆነ ነው ብዙዎቹ የሚያዩት፣ ጌም እንደሆነ ሳይሆን ቁማር ነው። በቃ ከመንግስት ጋር ያለ ቁማር አድርገው ነው ብዙ ጊዜ ሲወራ የሚወራው። ቁማር ማለት አንድ ሰው አግኝቶ ሌላው የሚያጣበት ማለት ነው። ሎተሪ ማለት ግን እንደ ቁማር አይደለም። ሎተሪ የገዛ በሙሉ አሸናፊ ነው። እድለኞችም ሲያገኙ ኢንቨስት ሲያደርጉ ለዜጎች ስራ ይፈጥራሉ፣ ለሀገር ጠቃሚ ስራ ይሰራል። ስለዚህ ሀገር ስትጠቀም ዜጎች ይጠቀማሉ ማለት ነው። የአንድ ትልቅ ነገር ነው። ለእኔ ቁማር እንደሆነ ሳይሆን የሚገባኝ ጨዋታ እንደሆነ ነው። አንድ የመዝናኛ እንትን ነው፣ እኔን ያዝናናኛል። ከእያንዳንዱ ሰው ኪስ 1 ብር፣ 5 ብር፣ 10 ብር ትንሽ ነች፣ ስትጠራቀም ግዙፍ ኃይል ነች። ያቺ ግዙፍ ኃይል ለእድለኛው ትልቅ የኢንቨስትመንት ኃይል፣ ለመንግስት ትልቅ የልማት ኃይል የምትፈጥር ነች። ስለዚህ ትልቅ ማህበራዊ ልማት ነው ማለት ነው። ሰው የዘራውን ያጭዳል ነው። እኔ በ20 ብር ዘርቼ 4 ሚሊዮን ብር ባጭድ ምን ማለት አይደለም እና ከቁማር ጋር ይሄን አላያይዞ የብሔራዊ ሎተሪ አስተዳደር አሁን ሎተሪውን ለህብረተሰቡ የሚያደርስበት አንደኛው ትልቁ መንገድ የሎተሪ አዘዋሪዎች ናቸው። እነዚህ ሎተሪ አዘዋሪዎች ወደ 10,000 የሚጠጉ ናቸው። ከእለቱ ስራ የቆየው ያው ከ2002 ጀምሬ ነው የምሰራው እና እንደዚያ የሆነ ያው በዚህ ስራ እየተንቀሳቀስን ያለበት ሁሉም ቦታ ነው። እኛ ምን ማነድበት የለም። ያው መዞር ታክሲ ማለት ነው። ዞሮ ዞሮ ያው መዛከር ነው። ያው ማታ ላይ ብቻ ያው ስንሰባሰብ ስንል ብቻ እንጂ ምን ቢያሳ እነዳለን፣ ለገሃድ እነዳለን፣ አዲስ ገበያ እነዳለን፣ ሽሮ ሜዳ ምናምን 4 ኪሎ ማንውልበት የለም። እኛ ሁሉም ቦታ ነው መዛከር። ሎተሪ ከ20 ጀመሩ ቢያንስ 3 አመት በላይ ይሆነኛል። ግንም ደግሞ ያመነ 3 ወር 4 ወር እየሰራን ደግሞ በስራ ሰዓት ወደ ሀገር ቤት እየዞርና ደግሞ እዛ ስራ በሌለ ሰዓት ደግሞ እዚህ እየመጣን ያው እየሰራን እንመለሳለን። እነዚህ ሎተሪ አዘዋሪዎች ራሳቸውን ጠቅመው ቤተሰቦቻቸውን የሚረዱ ናቸው። አዎ ያማ እንግዲህ ባለን አቅም ሁሉም ቤተሰብ ስተዛሬ ድረስ እያገዝን ነው። በሁሉ ወጭ ነገር እያለ ባለን አቅማችን እያገዝን ነው። በቃ ስተዛሬ ድረስ በዚህ ስራ ይሄንን ሰርቼ ከራሴ አልፎ ቤተሰብ አስተዳደራለሁ። ምን ያህል ቤተሰቦች ያስተዳድራሉ? ሚስት አለኝ። በቃ ሚስቴ አባት አሉ፣ እናት አሉ። ባለፉት 3 እና 4 አመት ቢጠየቁ በወር 1,000 ብር ነው የማገኘው ነው የሚሉት። አሁን ግን ከ2,500 ብር በላይ ማገኘው ማለት ጀምሯል። ልዩ ምናምን አሁን ያመጣል ምናምን በደረሰ ጊዜ ያው ከ100 ብርም ከ200 ብር በላይ ያው እነሱ በደረሱ ጊዜ ማለት ነው
ሁሉም የሚገዙ እንደዚያ እያደረጉ ነው። ስራው አሪፍ ነው፣ ግን ጥቅሙ ደግሞ በጣም ደካማ ሆነብን። አንድ ሰው ገዛ የሚለው ከ50 ብር በላይ አልገዛም። እስከ 50 ብር ግን ሽጫለሁ። 300 አንሽ ማልሸጥ የምገባበት ጊዜ አለ። 300 ማለት 45 ብር ከመቶ 15 ማለት ነው። 15% ትርፍ ማግኘት ቀላል አይደለም። አሁን ደግሞ የበለጠ ትርፍ እያገኙ ነው። የሎተሪ መሸጫ ዋጋው እየጨመረ በሄደ ቁጥር የዕጣ ሽልማቱ እየጨመረ በሄደ ቁጥር ተጠቃሚ ናቸው ባይነኝ። እነሱም እየተጠቀሙ ናቸው አንደበታቸው የሚገልጹበት ሁኔታ ስላለ ማለት ነው። የተለያዩ አቅመ ደካማ ሰዎች ሎተሪ በማካሄድ የዕለት እንጀራቸውን የሚሸፍኑበት ነውና ብዙ ማህበረሰብ ነው የሚጠቅመው። ጥቅማ ያው 15 ሳንቲም ነው ያው መቼም እዚህ ሀገር የሚያጠራቅመው። ብዙዎች አሁን ከሀገራችን ላይ ሄደው አገር ቀይረው ከተማ ላይ መሰርተው ነው ብዙ እየተቀመጡት አሉ። ያማ ብዙዎች ስንቶች እኛ ጓደኞች አሁን ይለጥፋሉ ምን እያሉም ስንቶች አሁን የዘረፋቸውም አሉ። ብዙ ነገር አደጋ ይደረሰባቸው አሉ። አንዱ አንድ ጊዜ ሎተሪ ገዛሃለሁ አለ። ገዝቶኝ 10 ብር ዝርዝር አምጣ አለ። 10 ብር ዝርዝር የ2 ብር ፈጣን ገዝቶኝ 8 ብር አውጥቼ ሰጠሁት። ለካ ዱርዬ ነው የሌለው መልሶ 3 ብሯን ሸልቅቆ ያወጣና አላጥፎ የለኝ ብሎ ይሰጣል። በዛን ሰዓት እንዳጋጣሚ ብዙን ሳይርቅ ነቅቼ ያስኩት ፖሊስ ጣቢያ ሄድን። ያው አንድ የብቻ መቼም ያው ግን ገበያ እንደዚህ በርከት ብሎ መሀል ላይ ያደረገና 25 ብር ብቻ ሎቶ ማለት ነው ጣል አደረገና በቃ 25 ብር ነው ያለው ለቁርጥ አድርጎ ይዞታል። ግን ሰው ለቀቅ አድርገው ያዚያው ቆቆፉበት ላይ ያየሁት ሳይው ልጥፍ ነው። ከዛው ላይ ተናደሩ በቃ ታረጋጋ ነው ያው ቆሾ ጉደኛ ትለኞች ሎተሪ አይቶ የባለ 3 መኝታ ቤት ባለ ንብረቱ መሆኑ ሲያቅ ሎተሪ አስደንጋጭ ያው ሎተሪን የቆረጥኩት ሰኔ 16 ቀን እንደጋጣሚ ገበያ ነበር። ቆራሉ በሚባል ስራ አስተዳድራለሁ። ውሃ ከሌላ ቦታ ተልኮልኝ ለማምጣት ሲሄድ እና በመኪና ሲያዙረኝ መጥተው በር ላይ ቆሙ። እንደጋጣሚ ውሃ ስጠኝ ሲሉኝ ውሃ በሃይላንድም በጀሪካንም ነበር ያዝኩት። የሃይላንድ ውሃን ስሰጠው ሎተሪውን ሰጠኝ። ሎተሪውን ሰጥቶኝ እሱ በነፃ ነበር ሰጠኝ። እኔ አይ አንተም እንጀራ ፈላጊ ነህ፣ አንተም ለእንጀራ የምትዞረው እና እንዴት ለዚች ውሃ እንዴት እንሰጠኛል ብዬ ብር ወረወርኩ። በቃ እሱም በወቅቱ መርቆ እሺ እግዚአብሔር ይስጥልህ መድኃኒዓለም ይስጥልህ ብሎ ሸኘ። የወጣለት ሎተሪ አዘሩን ወደ ቤቱ እየገባ ነው። ሲገባ ያው ሌላን ጊዜ ደንበኛው ስለሆነ ስለመቆርጥ ማውጫ መጥቷል አለኝ። ማውጫውን ይዤ ወደ ቤት ገባሁ እና ጓደኛዬ ነበር ከኔ ጋር ስናሳይ ብዙ ሎተሪ ነበር የቆረጥነው እሱም እኔም። መጨረሻ ላይ ሌሎች ላይተን ሲጨርስ ያ ሰው የሰጠህ ሎተሪ አይተዋል አለ እዚህ ውስጥ ምናምን ሲለኝ አልኩኝ። አንተ በቃ ይሄ ነገር ሳይደርሰን አይቀርም ምናምን አያን ደጋግመን አያን እንደውለት ስናየው በዛው ጮህን ተጫጫሁ ሁለታችን ሰው የለም። እኔ እዛኔ ስሜቴም ማላቀው በዛን ሰዓት ሳንተኛ በቃ ያው ለሊቱን አሳና እና ከዛ መድረሱን ካወቅኩኝ በኋላ አንድ ሳምንት ምናምን ቆይቼ ነው መጣሁት። ቤቱን ተረከብኩት። ያው በሶስተኛ ቀኑ ነው ቤቱን አስረከቡኝ። እኔም ቤቱን ተረክቤ ወደ አካባቢ ተመለስኩ። ሁለት ሀሳብ ያስኩበት ወይ እኔ ልግባበት ወይ አከራዩ የሚለው ሁለት ሀሳብ። የሎተሪ ሰራተኞች በኢትዮጵያ ውስጥ አንደኛ ቆራጭ ናቸው። ሎተሪ ለምን አንድ ስለሚያምኑ ነው። ሎተሪ ሲገዛ ስለሚያምኑ ነው። እድለኛውን በየጊዜው ያገኛል። ስለዚህ በጣም እምነቱ ስላላቸው በጣም አንደኛ ደንበኞች ናቸው። ያው ቢያንስ መደበኛ የዛሬ ሲባል ሙሉ ባርቆ ግማሽ ቆርጣለሁ። መደበኛ ቆርጣለሁ፣ አስቀራለሁ። ግን መፋቅ አልፍቅም። ፍቄ ታዲያ ፍቄ ከስቤ ቤተሰቤ ባዶላ አድርግ ያው አጋጣሚ እንደዚህ የእጁ ላይ የተፈፋቀ ራሱ ሁለት ጓደኞቻችን የደረሳቸው አሉ። እጁ ላይ ተፈፍቆ በቃ አልፈቀውም ሲል ቁጭ ብለን ማታ እንደዚህ እኮ ከሰር ብሎ ተናደደ። ከዛ እስቲ ፋቆም ምናልባት ተወቃና አንተ ገበያው እኮ እዚያ ሊያልፍልን ይችላል እንደተንከራተን ማለት ነው ምናምን ስንለው አጋጣሚ ሲፈቀው 25000 ብር ወጣለት ባለ ሁለት ብር። ብዙዎቻችን ሎተሪዎቻችን ከሚሊዮን ብር በላይ በመሆናቸው በየአመቱ የምንፈጥራቸው ሚሊዮነሮችን ብዛት እየበዙ ነው። በዚሁ ልክ
በኢኮኖሚው ላይ የሚያሳድረው ተጽዕኖ ሎተሪ በኢንቨስትመንት የሚሳተፉ እድለኞቻችንን በየጊዜው ቁጥር እየጨመረ ነው ማለት ለኔ ለራሴ ሞራል ሆኖኝ በዛ ተነሳስቼ ከመጀመሪያው የበለጠ እንድሰራ አድርጎኝ አሁን ይሄን በቃ በደንብ ነው የሚሰሩበት አይደል? ያው ሎተሪ ማለት እድል ማለት ማንኛውም ሰው እድሉን ጠብቆ አንድ ቀን ሊደርሰው ይችላል። ተስፋ ባለመቁረጥ ሁሌም የራሱን እድል መሞከር አለበት ነው። ወደፊት ከወረቀት ሎተሪዎች በተጨማሪ በኤስኤምኤስ እና በኦንላይን ሎተሪ የሚካሄዱ ሎተሪዎችንም ለማስፋፋት በዝግጅት ላይ ነው የሚገኘው። ህዝባችን የሎተሪን ጨዋታ በየጊዜው እንዲጫወትና እድሉንም እየሞከረ ሀገሩን እንዲረዳ መልእክትን ለማስተላለፍ